ማነሽ? እሱን ስጨርሺ ልብስም አለ ቶሎ ቶሎ ጠቢ። እትዬ ልብሱን ነገ ልጠባው በጣም ደከመኝ። ምን ሰርተሽ ነው የሚደክምሽ? ገና ግቢውንም ታጸጃለሽ። ጠዋት ጀምሮ እኮ እየሰራው ነው። በዛ ላይ ጾመኛ ነው። እና ጾም ቢሆንስ ከስራው ጋር ምን ያገናኘዋል? አሁን ፈጠን በይ። ፈጣሪ ሆይ ብርታቱን ስጠኝ። ወይኔ በቃ ስራ የሚያግዝሽ ሰው ጠፋ። ቆይ በምንስ ለምንድነው ስራ ማሰራው? ፍቅር መጣህ እንዴ? በቃ ይሄን የቤቱን ሶፋ ቀይረው ስለሚያልክ አይደለ? አዳማ ግንብ ገበያ ከሚገኙት ከቤት ተርቢያን መጅሊስ ቆንጆ መጅሊስ አዝዣለሁ፣ ይዘው ይመጣሉ። ይልቁንስ ለዚህ ልጅ ለምንድነው ስራ ማታግዣት? እኔ ስራ እንድሰራ ነው እንዴ ሰራተኛ የቀጠርኩት? ምን? አሁን የጾም ወቅት ነው፣ ብታግዣት ምንሽ ይቀንሳል? ሰው ያጨቅጭቀኝ። ልታግዛት ፈልገህ ከሆነ አግዛት። ታውቂያለሽ፣ አንዳንዴ የመጣንበትን አንርሳ። የዛኔ አረብ ሀገር ተቀጥረሽ ስትሰሪ አሁን የጾም ወቅት ነው ስራ ያበዛብኛል ትይኝ ነበር። እንዴት እሷ ላይ ያስጨከነሽ? እሱ ድሮ ነበራ፣ አሁን አልፎልኛል። ብሬ ይጨነቅበት እባክህ። ተነሺ፣ አንቺ እረፍት አድርጊ፣ የቀረውን ያጥባለሁ። አረ ችግር የለውም። እኔ ነኝ ያልኩሽ፣ ተነሺ። እኔ አልቻልኩም፣ ስራ መልቀቅ አለብኝ። ወዴት ነው የምትለቂው? ለ5 ዓመት በ1000 ብር ተፈራርመሽ መግባትሽን ረስተሽው ነው እንዴ? እኔ ሮናልዶ ነኝ ሜሲ ነኝ ለ5 ዓመት የምፈራረመው? መልስ አትስጪኝ።